ያላባት ማለት ምን ያክል ከባድ እንደሆነ የደረሰው ሰው ነው የሚያውቀው። መልእክቴ እንደሀደግነት በእኛ ላይ አይበቃም ወይ? ኢትዮጵያ ላይ ስፔሻሊ ደግሞ በትግራይ ክልል ላይ በጦርነት ምክንያት እንዴት ምርኮ ፈተነ በዝብዛ ቸኮለ የሚል ቃል ጠቅሶ ነገር ይፈጥራል ይቸኩላል እንዴት ይለኛል? ቢልስ የእግዚአብሔር ቃል አይደል? እሱማ ቃሉማ የእግዚአብሔር ቃል ነው። ግን የእግዚአብሔር ቃል ያለ ቦታው ያለ አውድና ያለ ስፍራ ሲጠቀስ ትክክል አይደለም። ደግሜ ኢየሱስ እልሃለሁ ስፒሪት አብሮ ይያለ ለምታደርገው ማንኛውም እንቅስቃሴ መንፈስ ቅዱስ ይጠይቅ። እነዚህንና ሌሎች ፈገግ የሚያስብሉም እንዲሁም ትምህርት የምናገኝባቸውን ቪዲዮዎች ይዤ ቀርቤያለሁ። ታዲያ ለቻናሌ እንግዳ ከሆኑ ሰብስክራይብ ማድረግዎን አይርሱ። ሌትስ ዳይቭ ኢን። ከጦርነት ተጠቃሚ የሆነ አካል በየትኛውም ዘመን የለም። በዋናነት ተጎጂ የሚሆነውና ወይም ደግሞ ሰለባ የሚሆነው ህብረተሰቡ ነው። ባለስልጣናቱማ እድሜያቸውን የሚያራዝሙት የደሃውን ህብረተሰብ ልጆች ለጦርነት እየማገዱ ነው። ወደ ትግራይ ክልል ስናቀና አሁናዊ ሁኔታዎች ምን ይመስላሉ? በትግራይ ክልል ላለፈው አንድ ሳምንት የተጠናከረ የግዳጅ ምልመላ ወይም አፈሳም እየተካሄደ መሆኑን ተከትሎ ነዋሪው ከፍተኛ ስጋት ውስጥ ወድቋል። በተለይ በመቀሌ ከአክሱም እስከ ዛላምበሳ እንዲሁም ከአዲቀዬ እስከ ተለያዩ ወረዳዎች ወጣቶች በስፋት እየታፈሱ ነው። ይህ የዘመቻ አድማስ መስፋፋት በመቀሌ የሚገኙ ነዋሪዎችን አፈሳ ወደ ኛምበር መምጣቱ አይቀርም ወደሚል ከባድ ጭንቀት ከቷቸዋል። በትግራይ ክልል አስገዳጅ ህግ ወጥተዋል። 50 ሺህ ብር ቅጣት አለው ተብለዋል። ይህንን መረጃ በደንብ አድምጡት። ዛሬ በትግራይ ክልል እጅግ አነጋጋሪ የሆነ አዲስ ህግ ወጥተዋል። አልታዘዝም የሚል ማንኛውም ወጣት ላይ ከባድ የገንዘብ ቅጣትም ተጥለዋል። መረጃዎች እንደሚያመላክቱት በአሁኑ ሰዓት በክልሉ ሰፊ ወታደራዊ አፈሳና ምልመላ እየተካሄደ ነው። እድሜውና አካላዊ ብቃቱ የፈቀደ ወደ ትግራይ ሰራዊት አልቀላቀልም ያለ ማንኛውም ሰው ከ10 ሺህ እስከ 50 ሺህ ብር ቅጣት ይጠብቀዋል ነው የተባለው። ይልኝማ የሌላ ክልል መንግስት ትውልድ አስተምሮ ለዶክተር ለኢንጂነር ያደርሳል። እኛ ያልታደልን ህዝብ ደግሞ ህወሓት የተባለ እያስመረቀ ያለው ትውልድ እያፈሰ ወደ ጦርነት የሚያመጣለት ትውልድ እያፈሰ ወደ ሱዳን የሚወስድለት እያስመረቀ ነው። እነዚህ የሚመረቁት የምታያቸው በዶክተርነት ወይ በኢንጂነር አይደሉም። የተመረቁት ትውልድ እያፈሱ ወደ ጦርነት እንዲወስዱ ነው። ያልታደለ ህዝብ ማለት እንደዚህ ነው። ለምታውቁኝ ለማታውቁኝ ራሴን ላስተዋውቃችሁ። ዶክተር አብዱላ ኪዳነ እባላለሁ። ተወልጄ ያደግኩት በሰሜኑ የሀገራችን ክፍል በትግራይ ክልል ልዩ ቦታ ደግሞ አዲግራትና አካባቢ ነው ተወልጄ ያደግኩት። እና ያላባት ማለት ምን ያክል ከባድ እንደሆነ የደረሰው ሰው ነው የሚያውቀው። እና መልእክቴ ምንድን ነው? ባጭሩ አቅም ስለሌለኝ መውራት አቅም የለኝም። መልእክቴ እንደሀደግነት በእኛ ላይ አይበቃም ወይ? እግዚአብሔር ፍቅር ይስጠን። ጦርነትን እግዚአብሔር ከምድራችን ላይ ያስወግድ። በተለይ በተደጋጋሚ የጦርነት አውድማ የሆነ የትግራይ ክልል አሁን ህዝቡ በቃኝ እያለ ነው። እባካችሁ የትግራይ አመራሮች፣ ፖለቲካ ላይ ያላችሁ ሰዎች የህዝቡን የልብ ትርታ አዳምጡ፣ ጥያቄውን መልሱለት። እስቲ ከጦርነት ደግሞ አረፍ እንበልና ወደ ምርታማነት፣ ወደ ፍቅር፣ ወደ መተሳሰብ፣ ወደ አንድነት እንድንመጣ ሁላችንም ልባችንን እናዘጋጅ። ሁላችሁም በየቤተ እምነታችሁ ጸልዩ። ኢትዮጵያ ውስጥ በየቦታው ስላሉ ጦርነቶች፣ የተኩስ ድምጾች፣ የለቅሶ ድምጽ፣ የሞት ድምጽ የማንሰማበት ዘመን እንዲመጣ ተመኘው።
ትንሽ ከድብርት ስሜት ወጣ እንድትሉ ያቀረብኩላችሁ ቪዲዮ ነው። በመቀጠል ደግሞ በስቶርም ምክንያት ስለተቋረጠ ስለ አርቲስት ሐመልማል አባተ የሙዚቃ ዝግጅት ማቀርብላችሁ ይሆናል። የዘፈን ዝግጅት ያቀረበች በነበረችበት መድረክ ድንገት ሳይታሰብ ከዝግጅቱ አስተባባሪዎች አንድ ሰው ወደ መድረክ ይመጣና በጆሮዋ የሆነ ነገር ሹክ ይላታል። ከዛ ምን ተፈጠረ? የኢመርጀንሲ ማስታወቂያ አለ። በተለያዩ ጊዜያት የሙዚቃም ሆነ የመዝሙር ኮንሰርቶች በኢትዮጵያም ሆነ በውጪ ይቀርባሉ። አዲስ አይደለም። ነገር ግን አብዛኞቹ ፕሮግራሞች በተያዘላቸው እቅድ መሰረት ይቀርባሉ። ኦዲየንስም ታድሞ ይሄዳል። በዚህኛው የዘፈን ድግስ ወይም ደግሞ ኮንሰርት የተለየ ነገር የሚሆነው ምንድነው? በአካባቢው ላይ የሙዚቃው ዝግጅት እየቀረበ ያለ ድንገት ስቶርም ይነሳል። ያ ስቶርም ይነሳና ሙዚቃው ይቋረጣል። እንትን እየመጣ ነው መሰለኝ ሰው። ከዛ በኋላ እንቀጥላለን። እሺ ነገም ስላለን አንዴ ግን አቆሙ ስላሉ ነው። ይቅርታ። ክቡራት እንግዶቻችን የመጣው ማሳሰቢያ የሚታያችሁ እዛ ፖሉ ስር የሚበራ ቀይ መብራት አለ። ያ ማለት ስቶርም እየመጣ ነው። ስለዚህ ዝግጅቱን አቋርጡ ተብለዋል። እቺታችን አገልጋይ ዮናታንን በምታደርገው በየትኛውም ነገር መንፈስ ቅዱስ ይጠይቅህ። እኔ እጄን ከዚህ በኋላ አንስቻለሁ፣ ከዚህ ቀደምም ስላደረኩት ነገር ቅርታ አድርግልኝ ትለዋለች። ላላችሁ ኦ ማይ ጋሽ አም ሶ ሶሪ ፎር ሪል አይ አም ሶ ሶሪ። ባልተገባ ነገር ይህን የመሰለ ጉባኤ ማኔጅ እያደረግ ሆሊ ስፒሪት አብሮህ እያለ ለምታደርገው ማንኛውም እንቅስቃሴ መንፈስ ቅዱስ ይጠይቅህ። መንፈስ ቅዱስ ይጠይቅህ። መንፈስ ቅዱስ ይጠይቅህ። ፋይናንስ በር እንድከፈሳውን ራሴ ይከፍተዋል። አያም ሜጀር ዋን ፕሮፌት ለምታደርገው ማንኛውም እንቅስቃሴ መንፈስ ቅዱስ ይጠይቅህ። 5 ያሰ ሊለቅ ነው። 6 ጠላት ሊመታ ነው። 7 ይደግ አንተ ጠላት እየተመታ ነው። ለምታደርገው ማንኛውም እንቅስቃሴ መንፈስ ቅዱስ ይጠይቅህ። ለምታደርገው ማንኛውም እንቅስቃሴ መንፈስ ቅዱስ ይጠይቅህ። አንተን አለ ደግሜ ደግሜ ኢየሱስ እልሃለሁ ልቤ አንተን አለ ኢየሱስ ልቤ አንተን አለ አጠገቤ ሆነ ትናፍቀኛለህ ኢየሱስ ኢየሱስ ልቤ አንተን አለ። ለምታደርገው ማንኛውም እንቅስቃሴ መንፈስ ቅዱስ ይጠይቅህ። ለምታደርገው ማንኛውም እንቅስቃሴ መንፈስ ቅዱስ ይጠይቅህ። መንፈስ ዓለም ላይ አንድ ነብይ ያየሁትን ነብይ ገለጥ አድርጌ ሳይ ነብይ ድሪባ ይላል።
አንተ ነህ ነቢይ ድሪባ አንተ ነህ? እውነት ነው? እግዚአብሔር ምስክሬ ነው። ስማኝ፣ እግዚአብሔር ምስክሬ ነው። ይሄን ሰው እንደዚህ ሊተኩሰው የጠበቀ ጠላት እያየሁ ብራት ያላባዳ ብራት ያላባራቦ ወደ እግዚአብሔር ያለው ላቪካቶባ የመለኮት ብርታት ምን ያደርገው ያለ የእግዚአብሔር ክብር ያለው ለምታደርገው ማንኛውም እንቅስቃሴ መንፈስ ቅዱስ ይጠይቅ። አጫጭር ሰዎች ቁመት አጭር የሆኑ ሰዎች ይነሱና እንዲረዝሙ ጸልያለሁ። አሁን እኔ በእግዚአብሔር ቃል አዛለሁ። ሜትር የያዘ ሰዋል። ኦኬ፣ አሁን እነዚህ ሰዎች ጥቂት እንዲያድጉና እንዲያሳዩ ነው የምፈልገው። በፊታችሁ ውጣ። አይ ኮማንድ ዘ ማይቲ ኔም ኦፍ ጂሰስ። ናውጣ፣ ና ይደግ፣ እደግ። አጥንቶች ሲያድጉ ተመልከቱ። ና እደግ፣ ና እንዳትቆም አዛለሁ። ና ከላይ ጀምረ እንድታድግ አዛለሁ። ና ፈጥነና ና ሎክ ለምታደርገው ማንኛውም እንቅስቃሴ መንፈስ ቅዱስ ይጠይቅ። ግን የእግዚአብሔር ቃል ያለ ቦታው ያለ አውድና ያለ ስፍራ ሲጠቀስ ትክክል አይደለም። አላመንከኝ እናስይዝ። እኔ የምወራው አንድ ነገር አለ። ይህን ሰኞ ያዝልኝ። እስከ ማታ 4 ሰዓት ድረስ መልካም ዜና ትሰማለህ። ለምታደርገው ማንኛውም እንቅስቃሴ መንፈስ ቅዱስ ይጠይቅ። መንፈስ ቅዱስ ይጠይቅ። መንፈስ ቅዱስ ይጠይቅ። እኔም የአገልግሎቱ ባለቤትና ለሕዝቡ የሚጠነቀቅ እግዚአብሔር በሰማይ አለ፣ በመንፈስ ቅዱስ ደግሞ እናገለግለዋለን በምትሉት ጉባኤ ውስጥ አለ። ለሕዝቡ የሚገደው አምላክ በስሙ የምታደርጉትን የትኛውንም መጽሐፍ ቅዱሳዊ የሆነ ተግባር ገምግሞ ፍርድ ሊሰጥ ሊጠይቅ መንፈስ ቅዱስ አለ። የዛሬ መሰናዶዬን በዚህ ቋጨሁኝ። ለቻናሌ እንግዲህ ሆናችሁ ካላችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ሻሎም